الله وبركاته. وعليكم السلام ኢሳ ሚውታ ያንተ ነው የሚያስተጋባው። ሚስት ይገባባል። አሁን ኢሳ ጋ ነው። እሺ ይኸው እንግዲህ እሱ በኦሮሞኛም ትንሽ እያወራ ስለሆነ በአማርኛ ነው የምታወራልን ኢንሻአላህ። ነቢል ሲከተለው የነበረው ሃይማኖት ምን ነበረ? ምንድነው እሱ መጀመሪያ ላይ እሱ ላይ ጥያቄ የፈጠረው እስልምናን ለማወቅ ያነሳሳ ነገር እስልምናን እንዴት ነበር ሲመለከተው የነበረው? ከዚህም ጀምር። ኸይር እኔ መጀመሪያ ስከተል የነበረው ሃይማኖት ኦርቶዶክስ ነበር። ወደዚህ እምነት እንኳን እንድመጣ ያደረገኝ ነገር ያው መጀመሪያ ሲጀመር ያው አይታችሁኛል ብዬ አስባለሁ። የኔ መንገድ ላይ እስልምና በሰይፍ ነው በሚለው ነገር ግን አልሐምዱሊላህ ያው እስልምና በሰይፍ ሳይሆን በፍቅር መሆኑን እስልምና ውስጥ ከገባሁ በኋላ ተረዳሁት። ወደዚህ ወደ እስልምና እንድመጣ ካደረጉኝ መካከል አንዱ ግሩፕ አለ፣ አንድ አልፉርቃን የሚባል ግሩፕ አለ። እዛ ውስጥ እንዳጋጣሚ ነው የገባሁት። አሁንም አለ ቴሌግራሙ አልፉርቃን ሃይማኖታዊ የንጽጽር ግሩፕ ብላችሁ በአማርኛም በእንግሊዝኛም ብጽፉ ያመጣላችሁ። አልፉርቃን የንጽጽር ሃይማኖታዊ ግሩፕ ብላችሁ ብጽፉ ያመጣላችኋል በአማርኛም በእንግሊዝኛም። እዛ ውስጥ ነበር እንዳጋጣሚ የገባሁት። በአጋጣሚ ነው የገባሁት። እንዲሁ ፉአድ የሚባል ጓደኛ ነበረኝ፣ ግን ዝም ብዬ ኤፍዩ እንደጻፍኩኝ ፉርቃን የሚል አመጣልኝ። አልሐምዱሊላህ። ከዛን እዛ ውስጥ ጥያቄዎች አሉ። መጀመሪያ እንደገባው ሙስሊሞች በአክላቅ ሲመልሱ፣ ካፊሮች ግን ጥያቄን በጥያቄ ስድብ ይቀላቅላሉ። ከዛን አይ እንደዚያ ነገር እኮ ጥሩ አይደለም፣ የእኛ እምነት በጥሩ በስነ ምግባር መመለስ ያለብን አልኳቸው። ግን እነሱ እኔን ጭራሽ ሙስሊም ነው ያሉኝ። ግን ሙስሊም እንዳልሆንኩኝ ደግሞ ማስረጃ ሰጠኋቸው። ማስረጃውን ስሰጣቸው አመኑኝ። እሺ እንደዛ ከሆነ ተከራከር ተባልኩኝ። እሺ ብዬ ማን ነው የሚጀምረው አልኩኝ። አንድ ወንድሜ አንተ ትንሽ ትሻላለህ ከነሱ አገባበክም አሪፍ ነው ብሎ የሆኑ ጥያቄዎች ላከልኝ። ማለትም ክርስትናና ኢየሱስ የሚለው ማለት ነው። ክርስቲያኖች የሚሉትና ኢየሱስ የሚሉት። ለምሳሌ ከጥያቄዎቹ መካከል አንደኛው ምንድን ነው? ኢየሱስ ክርስቲያኖች ምን ብለው ምን ይላሉ? ኢየሱስ በትንሣኤ ቀንም አምላክ ነው ይላሉ። በትንሣኤ ቀን ያዝ ያዝ እያደረገ ነው። ኮፒሊንክ አድርጉት። የእኔ አይሰማም። ሁሉም ኮፒሊንክ እያደረጋል። ያዝ እያደረገ ነው። ይቆራረጣል። ነባ ያዝ ያዝ ትንሽ። አሁን አሪፍ። እሺ ኸይር። ክርስቲያኖች ምንድን ነው ብለው የሚያስቡት? አሁንም ስቲል ነው ኢየሱስ በትንሣኤ ቀንም አምላክ ነው ብለው ነው የሚያስቡት። ግን ኢየሱስ ምን ይላል በመጽሐፍ ቅዱሱ? እኔ በዛም ቀን ከአብ ያነስኩ ነኝ ይላል። ከአብ ያነስኩ ነኝ ማለት እንግዲህ ሁለት አምላክ እንደማያመልኩ መጽሐፍ ቅዱስ ላይ ይሄ ማሳያ ነው። እንደነኛ አይነት ጥያቄዎች 15 አካባቢ ላከልኝ ልጁ። ከዛ ቀጥታ ምንም አልተከራከርኩም፣ ወጣሁ ከግሩፕ። እነኝን ጥያቄዎች እንዲሁ ሳጠናቸው ከመጽሐፍ ቅዱስ ጋር እያያያዝኩኝ ዶርም ነበርኩኝ። እንዳጋጣሚ ጅማ ዩኒቨርሲቲ እንዳጋጣሚ በቃ እያየው ከመጽሐፍ ቅዱስ ጋር እያመሳሰልኩ፣ መጽሐፍ ቅዱስ አልነበረኝም፣ ከጓደኞቼ ስጄ ማመሳሰል ጀመርኩ። ግራ ገባኝ። ከነ መጽሐፍ ቅዱሱ ጥቅስን የነገረኝ ልጁ። ሌላ ደግሞ ምንድን ነው ክርስትና ደግሞ ምን ይላል? ኢየሱስ ለዓለም መድኃኒት ነው ይላል። ክርስቲያኖች ኢየሱስ ለዓለም መድኃኒት ነው። አሁንም ቢሆን በጠይቃቸው እንደዛ ነው የሚሉት። ግን ኢየሱስ በመጽሐፍ ቅዱሱ ምን ይላል? በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እኔ የተላኩት ለእስራኤል ለጠፉት በጎች በስተቀር አልተላኩም ሚል አለ። አሁንም ቢሆን ከፍቼ ማሳየት እችላለሁ። እኔ ምንም ችግር የለብኝም ለማሳየትም ማለት ነው። እነኚህ ጥያቄዎች አሉ። ኢየሱስ ስለ ትንሣኤ ቀን ያውቃል የሚል ጥያቄ ነበረ። ክርስቲያኖች እንደዛ ብለው ነው የሚያስቡት። ኢየሱስ ስለ ትንሣኤ ቀን ያውቃል። ግን ኢየሱስ ምን ይላል? የትንሣኤን ቀን እኔ አላውቅም ይላል በማርቆስ ወንጌል ላይ።
እኔ አላውቅም ማለቱ አምላክነቱን በትንሹ እንደሚያሳጣው። እነኚህ ብዙ ነበሩ፣ ግን አልሐምዱሊላህ እነኚህን አነበብኩኝ። በማግስቱ ኮሮና አካባቢ ነበር። ኮሮና ላይ ነው እኔ እንደዚህ ማንበብ የጀመርኩት። ኮሮና ያኔ ነበረ ዩኒቨርሲቲ የነበርኩት 2012 ባች ተማሪ ነበርኩኝ። እንደ አጋጣሚ ማንበብ ጀመርኩኝ። ከዛ በማግስቱ ኮሮና አንዲት የካፌ የዩኒቨርሲቲው ካፌ አስተማሪ እንትን የካፌ ሰራተኛ ላይ ተገኘ ተባለ ኮሮና እና ወደ ቤት ለመሄድ ተዘጋጁ ተባለን። 15 ቀን አካባቢ ተሰጠን። አንድ ነቢል እዚህ ጋር ያላችሁት እንዳላችሁ ነቢልን ፎሎ አድርጉልኝ አደራ። ኮፕሊንግ እና ሼር እያደረጋቱ ይሄ መረጃ ደግሞ ለሰው እንዲደርስ ያድርጉልኝ። ይሄ ቪዲዮ ይወርዳል፣ ኤዲት ይደረጋል። በዩቱብ ፕሮፋይል ስር ነው ያለው፣ እዛ ይለቀቃል። በኤፍቢ ላይ ደግሞ ይለቀቃል። በመረጃ ነው እያወራ ያለው። ስለዚህ ኢንሻላህ እሱንም ፎሎ አድርጉት። ይሄ ቪዲዮ አወርደዋለሁ እንደዛ ብቁት። እሺ በጣም ብዙ አሉ። ለምሳሌ ክርስትና ወይም ክርስቲያኖች ምን ብለው ያስባሉ? ኢየሱስ ተአምራትን የሚሰራው በራሱ አቅም ነው። ኢየሱስ ተአምራትን የሚሰራው በራሱ አቅም ነው ይባላል። ግን ኢየሱስ በመጽሐፍ ቅዱሱ ላይ ደግሞ ምን ይላል? ተአምራትን የምሰራው በአምላኬ ፈቃድ ነው ይላል። ግን ኢየሱስ ጌታ ነው ይላሉ። ኢየሱስ ጌታ ከሆነ እንዴት ነው ተአምራትን የምሰራው በአምላኬ ፈቃድ ነው ይላል። ሉቃስ ወንጌል ምዕራፍ 17 ቁጥር 20 እንዲሁም በሌላም ላይ ደግሞ ማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ አለ። ይህንን ገብተው ማንበብ ይችላሉ። ይሄ ትንሽ እኮ ነው፣ በጣም ትንሽ ነው። መጽሐፍ ቅዱስ ላይ ከወጡ ነገራቶች በጣም ትንሽ ነው። በጣም በጥቂቱ ነው። እቺ እንኳን አትሆንም፣ ጠፍሯ አትሆንም። ይሄ አሁን የተናገርኳቸው ነገራቶች በጣም ብዙ አሉ ነው እያልኩ ያለሁት እና ወደ 15 ጥያቄዎች ተላከልኝ። እነሱን ሳነብ ባደርኩኝ። በማግስቱ አንዲት የካፌ ሰራተኛ ላይ ኮሮና 15 ቀን ተሰጠን። መርካቶ ወጣው። እዛ ሳልፍ ምን የሚል መጽሐፍ የአህመድ ዲዳት መጽሐፍ እውን ኢየሱስ ፈጣሪ ነውን የሚለውን መጽሐፍ ሳየው እንዴ ስለ ዒሳ ነበረ ማታ ያ ልጅ የላከልኝ። ያን መጽሐፍ ገዘውት ዶርም ገባው። በአንድ ቀን የጨረስኩት በፍቅር ማለት ነው። ደስ እያለኝ ነው ያነበብኩት። ምክንያቱም የማንበብ ፍላጎት ነበረኝ። ማንበብ በጣም ወዳለው የማንበብ ፍላጎት ነበረኝ። አልሐምዱሊላህ። ከዛን አነበብኩኝ፣ በአንድ ቀን ጨረስኩት። ከዛ ላይ ደግሞ በጣም ብዙ ጥያቄዎች አሉ። ከነሱ ጥያቄዎች መካከል አሁን እየሰማችሁ ላላችሁት መልሱን እነግራችኋለሁ፣ ችግር የለውም። ግን ምን አለ? አምላክ የሴት ጡት ጠብቷል። አምላክ ብላችሁ የምታስቡት ኢየሱስ የሴት ጡት ጠብቷል። አምላክ ሙያ አለው። ሙያ ማለት ክራፍትስ ሜን ሊኖሩ ይችላሉ፣ ወርከርስ ሜን ሊኖሩ ይችላሉ። የተለያየ ሜኖች አሉ፣ እናውቃለን ሁላችንም። በርበርስ ሜን አለ። አምላክ ሙያ አለው። የሴት ጡት ጠብቷል ካልኳችሁ መካከል በመጽሐፍ ቅዱስ ላይ ምን ይላል? በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ኢየሱስ ምን አለ? ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመችህ ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ኢየሱስን ማለት ነው፣ ሴቷ። እንግዲህ እዚህ ጋር ምንድን ነው የሚያሳየው? ኢየሱስ ጡት እንደጠባ። ኢየሱስ መጓጓዣ አለው።
እንግዲህ አምላክ ብለው የሚያስቡት መጓጓዣ አለው። ከመጓጓዣው ምንድን ነው? ማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይ ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ይላል። እንግዲህ ኢየሱስ ምን አለው? አምላክ ብለው የሚያስቡት መጓጓዣ አለው። አምላክ ድሃ ነበር። አምላክ ብለው የሚያስቡት ስለ ኢየሱስ ነው እያወሩት ያሉት፣ ስለ አምላክ አለ። ኢየሱስን እነሱ እንደ አምላክ ስለሚዩት አምላክ ድሃ ነበር። በመጽሐፍ ቅዱስ አምላክ ግብር ከፋይ ነው። ግብር ይከፍላል አምላክ። ሹፉ፣ አምላክ የዘር ሀረግ አለው። አምላክ ተወልዷል። የአምላክ ጾታ ወንድ እኮ ነው። ሱብሓነል ኻሊቅ የኛ አላህ ከእንደዚህ አይነት ነገር የተጣራ ነው። እነኚህ በጣም ብዙ መጽሐፎች አሉ። የአህመድ ዲዳት ማለት ነው። እሱ መጽሐፍ በጣም አነበብኩት። በጣም ብዙ አለ። ባጭር ነው። የምትፈልጉ ችግር የለውም እናዳረሰዋለን፣ ማዳረስ እንችላለን። ይሄንን በጣም ቀላል ነው ለማዳረስ። ከዛን ሌላም መጽሐፍ የአህመዲን ጀበል 303 ወሳኝ ጥያቄዎች የሚለው የአህመዲን ጀበል 303 ወሳኝ ጥያቄዎች። ይህንንም አነበብኩኝ። እሱን ሳነብ ደግሞ ጭንቅላቴ ሞር እየሰፋ መጣ። ከዛም በኋላ ነው ጭንቅላቴ በቃ ሰበቤ ለእኔ ይሄ ነበረ እና የአህመዲን ጀበል። ሌላ ደግሞ እስር ቤት ሆኖ የጻፈው ነበረ ሶስቱ አፄዎች እና ኢትዮጵያዊ ሙስሊሞች። እነኚህ ከባድ ነው። ሶስቱ አፄዎች ምኒልክ፣ ቴዎድሮስ እና ዮሐንስ ሶስቱ። እነኛ አፄዎች እስልምና ላይ ስላደረጉት ነገር የጻፈው ነው አህመዲን ጀበል። አይ ቲንክ 2000 በኢትዮጵያ 2000 አካባቢ ቃሊቲ ማረሚያ ቤት ሆኑ አህመዲን ጀበል። አህመድ ዲዳትንም አላህ ይረሕመው እና በጣም ለእኔ መንስኤ ከምላቸው መጽሐፎች ኢምፖርታንት ከምላቸው መካከል እነኚህ ናቸው። ቀመር ሁሴንንም መጥቀስ ፈልጋለሁ። የቀመር ሁሴን በምሳሌ ነው። ቀመር ሁሴንን ማያውቀው የለም። እሱ ደግሞ በምሳሌ ነው የሚያስረዳው። አልሐምዱሊላህ አላ ኒዕመቲል ኢስላም። በዚህ ነው እስልምናን በደንብ እንዳውቅ የረዳኝ። አላሁ አክበር ማሻአላህ። ወላሂ እንዴት እንደገለጽከው በመረጃ በጣም ደስ የሚል ነው። ከዛ ሻሃዳ እንዴት ለመያዝ ወሰንክ? እንዴት ነው ያዝከው? ሻሃዳ ያዝኩት እንደ አጋጣሚ ኮሮና ላይ ወደ ቤት ግቡ ተባልን። ቤት ስንገባ ቤት ነበሩ፣ ቤተሰብ ነበረ። እንደ አጋጣሚ ስራም ቀርቶ ነበር፣ የለም ነበረ ኮሮና ላይ ስራም የለም ነበር። ግን ያው ኮሮናው አለቀ። መጾም ፈልጌ ነበር። ረመዳን ነበር ያኔ ኮሮና ላይ መጾም ፈልጌ ነበር፣ ግን አልቻልኩም። ግን ከቤት ፋዘሬ እንደወጣልኝ ቀጥታ ነው ወደ መስጂድ ሄድኩት። መስጂዴ ጠየቁኝ፣ ሻሃዳ ያስያዙኝ። ሼክ መሐመድ ሐሚዲንን መቼስ ታውቃላችሁ ብዬ አስባለሁ። መሐመድ ሐሚዲን በደንብ አውቀው። የእሳቸውን እህት ነው ያገቡት። እኔን ሻሃዳ ያስያዙት ደግሞ ሼክ ኢብራሂም ይባላሉ። ቢሾፍቱ ላይ ነው መስጂድ አልነጃሺ። በጣም ለእኔ ከጠቀሙኝ መስጂዶች፣ ጀማዎች በጣም ፍቅር የሆኑ ጀማ ናቸው። ሻሃዳ የያዝኩ ቀን መግሪብ አካባቢ ነው። ልቤ ላይ ያለ ነገር ነው ውልቅልቅልቅልቅ። ስሜቱ እንዴት ነበረ? ግልጽ። ስሜቱም አይገለጽም፣ ይከብዳል። ያው ይሰማ ማለት በቻልከው የሆነ ነገር በቃ እንዴት ነው ዳግም እንደተወለዳችሁ አይነት ነገር ነው ስሜቱ። ሁሌም ቢደጋገም የማይሰለች ሁሌም ዛሬም ሻሃዳ ቤት ነገም ሻሃዳ ቤት ነው የሚያስብለው። ምክንያቱም አሁን ከቤተሰብ የወረሳችሁት ትኖራላችሁ እዚህ ውስጥ እስልምና የሆነ እንድትቀኑት ነው የሚያደርጋችሁ። ወይኔ ምን ነው እንደሱ በሆንኩ አይነት ነገር፣ እንደነሱ እንደ ሰለምቴዎች በሆንኩ አይነት ነገር ነው የሚያስብለው። አልሐምዱሊላህ ያኔ ስሰግድ ግን ልክ መግሪብ ላይ ቀጥታ የመጀመሪያ ስሜ አቤል ነበር። ከዛ በኋላ ነቢል ብያለሁ ተስማማለህ ሲሉኝ በጣም ደስ ይለኛል አልኩኝ። ችግር የለም አልኩኝ። ከዛ ሰላት ጀመርን። መግሪብ ሰላት ነበረ። ሻወር ወስጄ መጣሁ። ስንሰግድ እንዲህ እየዞርኩ አይ ነበረ። በቃ ያለው ደስታ ያለው እኩልነት ቅድም ይሳ ጠቅሶታል። ድህነት እዚህ ጋር ድሃ አለ፣ እዚህ ጋር ሀብታም አለ፣ እዚህ ጋር የመኪና ቁልፍ የያዘ አለ፣ እዚህ ጋር ልብሱ የተቦጫጨቀ አለ። አንድ ላይ ነው በአንድ ሰፍ። አወል ሰፍ ነበር የሰገድኩት። በአንድ ሰፍ ልዩነቶች የተለያዩ ናቸው፣ ግን ለአላህ ብቻ ነበር የምንስ
እንደሚሰግዱ የገባኝ ያኔ ነው። በቃ አሁን ቤተክርስቲያን እስቲ ሲባል ቤተ ክህነት ይባላል። እዛ ውስጥ የሚገቡት የተከበሩ ናቸው፣ የታወቀ ነው። እኛ ዝም ብለን ምንገባበት አይደለም። ግን መስጂድ ሲባል ሐታ እኛ እኮ የኢማማችን መቀመጫዋ አለች አይደለ? እንትኗ እዛ ሚንበሯ እዛ ራሱ መግባት እንችላለን። ማንም አይከለክለንም። ማን ይከለክለናል? ግን እንደዚህ አይነት እኩልነት በእስልምና ላይ አለ እንዴ ነው ያልኩት። በቃ ብቻ አልሐምዱሊላ ሻሃዳ ስለያዝኩበት ቀን እንኳን ብዙ ሰለምቴዎች ነው የሚያውቁት። እናንተ አታውቁት፣ እስልምናን የወረሳችሁት አታውቁት። እኛ ግን እናውቋለን። ትንሽ ድምፅ ጨምረው፣ ትንሽ ከፍ አድርገን ሻሃዳ የያዛችሁ ሰዎች ሻሃዳ የያዝነው ብቻ ነው የምናውቀው። እናንተ በእስልምና ላይ እስልምናን የወረሳችሁት ከቤተሰቦቻችሁ አታውቁትም። ስሜቱ ግን ስሜቱ ደግሞ ማወቅ ትፈልጋላችሁ በጣም ግን ደግሞ እኛ ብቻ ነው የምናውቀው። አልሐምዱሊላ በትንሹ ነው ለማሳጠር ነው። ከዛስ የአንቴን ኢንተርቪው እንደተመልክ አይቼ ነበረ እና ብዙ ሰው አነጋጋሪ ሆነ። በቃ ቪዲዮ ሶሻል ሚዲያው የተለያየ የታየ ነበረ ከቁርአን ጋር የተያያዘ በአጭሩ እስቲ እንዴት ነበረ አቀራሩ? አሁን ለምሳሌ ብዙ እህቶች ወንድሞች ኢቭን ሙስሊም ሆኖ ኡስታዝ ብዙ ሰዎች እኔ ጋር የመጡን ኡስታዝ ቁርአን ከብዶኛል ዱዓ አድርግልኝ እንደዚህ የተለያየ ነገር ይላሉ። ቁርአን ግን አይከብድም። አንተ ግን ወደ እስልምና መጥተህ በጥቂት ጊዜ ውስጥ ይህንን ነገር ጀምረህ በቀናቶች ውስጥ ነው የጨረስካቸው እና እንዳየሁት እህታችን ጋር ኢንተርቪው ሲታደርገው በጣም ብዙ ሰው ሆነን እንደዚህ ቁጭ ብለን አንተን ስናይ ነበር። እንዳውም ቁጭ ብለን ይሄ ልጅ ወላሂ ያኔ ያልኩት ባለቤቴን ነበረች ካሊድ ክብሮምን ወይም ኡስታዝ አህመድን ጀባልን ሊተካልን ይችላል ብለን ነው ዱዓ ስናደርግልን ነበረው። እስቲ ያለውን ሁኔታ ነገረን። እንዴት ነበረ? እንዴት እንደዛ ልጫ ስቻልክ ምስጢሩን እስቲ ለወንድሞችን አካፍላቸውና ይከብዱናል ኡስታዝ ብሎ የሚናገሩትን ደግሞ እስቲ ንገራቸው ውስጥ እንዴት እንደነበረ እውነታን አስረዳ። ኢንሻላህ በመጀመሪያ ንያ ያስፈልጋል። ንያ ለምንም ነገር ንያ ያስፈልገናል። ሁላችንም ልናውቀው የሚገባው ነገር እዚህ ጋር 903 ቤተሰቦች ያላችሁ እንድትጽፉ የምፈልገው ነገር ንያችሁን አሳምሩ። ለሆነ ነገር ንያ ያስፈልጋል። ረሱላችን ሰለላሁ ዐለይሂ ወሰለም ምን ብለውናል? ኢነመል አዕማሉ ቢንያ ብለዋል። ኢላ አኺሪህ ማለት ነው። ሐዲሱም አለ። ንያዎች ሁሉ ንያችንን ካሳመርን ሁሉም ነገር ቀላል ነው። ምክንያቱም እኔ ሱብሒን ዑመር መስጂድ ነው የሰገድኩት። ዑመር መስጂድ ነው የምሰግደው ብዬ ከቤቴ ነይቼ መውጣት አለብኝ። ነየው እዛ ሰገድኩ። ከዛ ደግሞ ዙሁርን ደግሞ ቢላል መስጂድ ነው የምሰግደው ብዬ ከነየው የነየውት ቦታ ነው የሚሄደው። ስለዚህ መጀመሪያ ንያ ያስፈልገናል። ንያችንን ካሳመረን በኋላ ሁሉ ነገር ቀላል ነው። ከዛም ፍላጎት ወይም ኢንተረስት የምንለው ነገር ማለት ነው። ኢንተረስታችንን ፍላጎታችንን ካሳመር ነው ምንም ነገር ሊያግደን አይገባም፣ አይችልም። ምክንያቱም ቁርአን የመቅራት ፍላጎት አለኝ ትላላችሁ፣ ግን መጀመሪያ ንያ የሚባለው ነገር አስቀድሙት። ከዛ ፍላጎት፣ ሶስተኛ ተስፋ አትቁረጡ። ምክንያቱም አላሁ ስብሓነሁ ወተዓላ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዓ ኢላ አኺሪህ። አላሁ ስብሓነሁ ወተዓላ ከኔ እዝነት ተስፋ አትቁረጡ እያለ ነው። ስለዚህ ተስፋን አትቁረጡ ሁላችሁ ያ ጀማ። ተስፋ መቁረጥ አያስፈልገንም፣ ተስፋን እንዳንቆርጥ። አራተኛ ዱዓ ያደርጉ። ምክንያቱም ዱዓ ማለት ትልቁ የአምልኮ መቅኔ ነው የሚባለው። በቃ እንደ አምልኮ ነው የሚቆጠረው ዱዓ ያደርገን እኮ አላሁ ስብሓነሁ ወተዓላ ሊያዘገይብን ይችላል፣ ወዲያው ሊሰጠን ይችላል፣ በጣምም ሊያዘገይብን ይችላል። ግን በአላሁ ስብሓነሁ ወተዓላ ምን ማለት አለብን? የቂን ሊኖረን ይገባል፣ እርግጠኝነት ሊኖረን ይገባል። አላህ ሁሉንም ነገር ያሳካልናል። እናም ሁሉ ነገር ደግሞ ከችግር በኋላ ምቾት እንዳለ ማወቅም አለብን። ሰየጅዐሉ ላሁ በዐደ ዑስሪ ዩስራ። በእርግጥም ከችግር በኋላ ምቾት እንዳለ አላሁ ስብሓነሁ ወተዓላ በቁርአኑ ነግሮናል። ስለዚህ ይህንንም ማመን አለብን። ዛሬ አይገባኝም እህቴ ወንድሜ አይገባኝም ለምትሉት ማለት ነው ቁርአን ገር ነው። ወለቀድ የሰርነ ልቁርአነ ሊዚክሪ ፈሀል ሚን ሙደኪር።
አለ አላህ ሱብሓነሁ ወተዓላ። በእርግጥም ቁርአንን ገር አድርገን አወረድ ነው። ግን ቁርአን እንዲገራልኝ ዱዓ አድርጉ አትበሉ። አላህ ገር አድርጎ አወረደው። እናንተ አስተንትኑት፣ እናንተ እወቁት። ኸላስ ሌላ ምንም ነገር የለም ቁርአን ማለት ነው። እኔ ቁርአንን በ18 ቀን ያከተምኩት በ18 ቀን። ብዙ ሰው በ18 ወር ነው ይለኛል፣ ግን በ18 ቀን ያከተምኩት። እስቲ ድገመው፣ እኔ ራሴ ለጆሮ ድጋሚ ልስማው። ድገመው ውስጥ ጉያ ኩደ ሰዴት ቀን አመት ነው ወር ቀን 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 ሰምታችኋል? ጻፉ እስቲ እሱ ያለውን እዚህ ስር። እሺ ቀጥላል። በ18 ቀን ነው ቁርአን ያከተምኩት። ምክንያቱም ፍላጎቱ አለኝ፣ በጣም ፍላጎት አለኝ። ምን ነበረ ምን መሰለህ ነባ እህታችን ራሱ ኢንተርቪው ላይ እንደነበረ እንዳየኸው ተገርማ ደውላ እሷን እስከ መጠየቅ ድረስ ደርሳ ነበር። እስቲ ቀንህን ሰዓትህን እንዴት ነበረ ያሳለፍካቸው? በዛ ቀን ውስጥ እንዴት እንድትጨርስ ያግዝህ ነገር ኢንሻላህ። ኡስታዙ ተመደበልኝ። ሻሃዳ ያስያዙኝ ናቸው። እዚህ ኡስታዝ ጋር ቅራ ብለው የላኩኝ። ከዛ እንዳጋጣሚ ሄድኩኝና ነገርኳቸው። ምንም ችግር የለውም እኛ እናቀራለን አለኝ። ደስ ይለኛል አልኩኝ። ጀመርን። ከሱብሒ በኋላ እንቀራለን። 3 ወር ነበር የተሰጠኝ እረፍት። 3 ወር ነው ከዩኒቨርሲቲ ወደ ቤት 3 ወር። ቢሾፍቱ ነው ይሄ ነገር የተፈጠረው። ከዛን ኡስታዙ ጋር ሄድኩኝ። ከፈጅር በኋላ እንቀራለን እስከ 4 ሰዓት። ከዛ 4 ሰዓት ቁርስ ለመብላት ሄዳለሁ። ከዛ ዙሁር ሰግጅም ምሳ አልሄድም። ዙሁር ሰግደን እንቀራለን። ከዛ ምሳ 8 ሰዓት አካባቢ ሄዳለሁ። እሱንም በግድ ሂድ እያለኝ ነው ኡስታዙ። አልሄድም፣ አልፈልግም። ከዛን ከ10 ሊደርስ አካባቢ 9 ሰዓት ላይ ይመጣሉ። 3 4ኛው ደግሞ ከ10 በኋላ፣ ከ10 በፊት፣ ከ10 በኋላ 4 በቀን 4 ነው መቀረው ነበር። በቀን 4 ቃይደቱል ኑራንያን ጅማ ነበር ያከተምኩት። ጓደኛዬ ነው፣ ሐፊዘል ቁርአን ነው፣ ናይፍ ይባላል። እሱ ጋር ነበር ቁርአንን ያከተምኩት። 4 ያከተምኩት በአንድ ወር ውስጥ። ቃይደቱል ኑራንያ ለእኔ ቤዝ ምለው ቃይደቱል ኑራንያ ነው። ምክንያቱም ቃይደቱል ኑራንያ ማለት መሰለን እንደ ምሳሌ ስወስድላችሁ አንድ ቤት አለ አይደለ? ቤት አሁን አንተ የምትኖርበት አለ አይደለ? አቡ ሰብረዲ አንተ የምትኖርበት 4 ምሰሶ አለው። ከ4ቱ ምሰሶ አንዱ ምሰሶ ቢወድቅ በ3ቱ አይቆምም። ቃይደቱል ኑራንያ ማለት እንደዛ ነው። ቃይደቱል ኑራንያ ካላወቅ ቁርአን አይገባም። ስለዚህ ቃይደቱል ኑራንያ ላይ በጣም ሰራው። ከዛም በኋላ ወደ ቁርአን ገባው። ቁርአኑ እንዳልኳችሁ ነው። እስከ ሱረቱል አዕማ በ2 ቀን የጨረስኩት። አንድ ጁዝ በ2 ቀን የጨረስኩት። ከዛ በኋላ እየገራልኝ መጣ። ከሱረቱል ያሲን በኋላ ደግሞ 4 5 ጁዝ መቅራት ጀመርኩ በቀን። እስከ ሱረቱል ያሲን ትንሽ ይዞኝ ነበር። ከዛ በኋላ ግን 4 ጁዝ 5 ጁዝ ምናምን መቅራት ጀመርኩ። አልሐምዱሊላህ ፕሮግራም ተዘጋጅቶልኛል። ፎቶ አለኝ። አሁንም ስቲል ፎቶ አለኝ፣ ማሳየትም እችላለሁ። ችግር የለብኝም። ፕሮግራም ተዘጋጅልኝ ለእኔ። አልሐምዱሊላህ ደንግጬ ነበረ። እኔ ፕሮግራም ይዘጋጅልኛል ብዬ አላስብም ነበረ። ግን በ18 ቀን ሰምተን አናቅም ነው ያሉኝ እዛ መስጂድ። አልሐምዱሊላህ አላህ ለመረጠው ቀላል ነው ሁሉም ነገር። ከዛ 1 ወር ከ20 ቀን ምናምን ቀረኝ። በ1 ወር ከ20 ቀን ውስጥ ወደ 6 ኪታቦች የአቂዳ ኪታቦች ቀረው። በላይ ማለት ነው ኪታቦች የአቂዳ ኪታቦች በስንት ቀን ነው? በ1 ወር ከ20 ቀን አካባቢ 6 ኪታብ 6 ኪታቦች ትንንሽ ናቸው። ኡሱሉ ሰላሳ ላይ ያለው ደግሞ እዛው አለ። ሹሩጡ ሰላት አለ። ቀዋዒዱል አርባ አርባዊ ነዋዊ አለ እና ሚን ኡሱሊ አቂደቲ አህለ ሱነቲ ወልጀማዓ ምትል ኪታብ አለች እና ሁዝ አቂደተክ እነኚህ ሁዝ አቂደተክ እንዶ ሻሃዳ ያስያዙኝ ኡስታዝ
ከሽንት ቤት እስኪወጡ ነው መጠበቃቸው። ከሽንት ቤት እስኪወጡ ልክ ከሽንት ቤት እንደወጡ በኋላ ውዱ እያደረጉ ጊዜ ስለሌላቸው ውዱ እያደረጉ ነው ሄጄ ቶሎ ቶሎ እንትን ነው ንገሩኝ እያሉ ከዛ ደግሞ ክታቡ በጥያቄና መልስ ነው የተዘጋጀው። በጣም ይመቻል ለማያዝ ራሱ እና በጣም አጭር ነው። በዛ ላይ ጥያቄና መልስ ነው ያለው። በውዱ ሰዓት ታይም ነው ማለት ነው። ሁሉንም እሱን የተማርከው ኖ ሁዛ ቂደተክ የመስጂዱ ኢማም ጋር ነው ሻሃዳ ያስያዙኝ ጋር፣ ሌሎቹን 5ቱን አካባቢ ደግሞ እዛው ቁርአን ያስጨረሰኝ ጋር ማሻአላህ። እና በዛ መሀል ተጅዊዴንም እዛው ነው ያስተካከልኩት። እሳቸው ጋር ራሱ ጋር ኡስታዙ ተጅዊዴንም እያስተካከልኩ ኪታቤንም ቀራለሁ ጎን ለጎን ተጅዊዴን አስተካክላለሁ ጎን ለጎን ማለት ነው። አልሐምዱሊላህ ሁሉ ነገር ቀላል ነው ልል ወዳለሁ ማለት ነው። በዚህ አጋጣሚ ብቻ ራሳችንን እናሳምን። ቁርአን ገር ነው አይገባንም አትበሉ። ቁርአን አይገባንም ካላችሁ አይገባችሁ። ምክንያቱም አንድ ምሳሌ ልንገራችሁና አቆማለሁ፣ ሰዓትም የለም። አሁን አቡ ሰብረዲን አለ፣ ኢሳረታ አለ። በቃ ኢሳረታ ያው ሰውነት ስላለው እስቲ በሱ ልውሰድ፣ ጡንቻም ስላለው ኢሳረታ አሁን ፑሻፕ እየሰራ ነው እንበል። ጠዋት ተነስቶ 10 ፑሻፕ ነው መሰራው ብሎ ራሱን አሳመነ። ከዛን ራሱን ያሳመነው በስንት ነው? በ10 ፑሻፕ። 11ኛ ችሎ ላይነሳ ይችላል። ምክንያቱም ለምን ጭንቅላቱን ያሳመነው 10 ሰራለሁ ብሎ ነው። ቁርአንም እንደዛው ነው። አይገባንም ካላችሁ አይገባችሁ፣ ግን ቁርአን ገር ነው ካላችሁ ይገባችኋል። እና አላህ ለሁላችንም ሁሉ ነገር ገር ነው ቀላል ነው ከተባለላቸው ባሮቹ መካከል ያድርገን። ጨርሻለሁ። እስቲ ልክ እንዳንተ እህቶች ወንድሞች አሉ። አሁን እኔ ጋር ብዙ ሰው ኢንተርቪው የሚያደርጉት ብዙ እስልምና የሚለውን ከእናንተ በፊትም ሲያደርግ የነበረው እና አንዳንድ ደርሶ መልሶም አለ። በቃ በቁርአን ላይ ቅራት ላይ ብዙ ቅራቱም ሁሉ ነገሩም ያው ያለውን ውጣ ውረድም እየሰበረ የሚሰራም አለ። ለነሱ መልእክት ነሲሐ የምታደርግላቸው ነገሮች ካለ ቅራት እንዲቀሩ ወይም ምክር አንተ ደስ የሚልን የሆነ ነሲሐ። ኢንሻአላህ ሻሃዳ መያዝ የሚፈልግ ሰው አለ እያሉ ነው። እንጨርሳኛ። እሺ መግባት ይችላል። ዛሬ አንተ ራስህ ታዝዛለህ፣ ችግር የለው ይግባ ኢንሻአላህ። እሺ ኮፒሊንግ እየሰማችሁ ነው። ሻሃዳ መያዝ የሚፈልግ ሰው ስላለ ኮፒሊንግ ሼር አድርጉት። መልእክት ልክ እንደ ወንድሞቻችን ወደ እስልምና ያመጡ ብዙ ልጆች ስላሉ ስለዚህ ሂዳያ ይሆናል፣ ይጠቅማችኋል። በደንብ አዳምጡና ስሩበት። ኢንሻአላህ ቀጥል ነበር። እሺ ቢስሚላህ። ሲጀመር ሁላችንም ሁሉ ነገር መግራት አለበት። ለሁሉም ነገር ቅድም የተባለውን ነው በቃ መተግበር ያለብን። ቅድም ያልኳችሁ ነገራቶች አሉ። በአጠቃላይ ቅድም ያልኳችሁ ነገር ተግብሩት። 4 ነገሮች ነግሬያችኋለሁ። ንያችሁን አሳምሩ። 2ኛ ፍላጎታችሁን አሳምሩ። 3ኛ ተስፋ አትቁረጡ። 4ኛ ዱዓ አድርጉ። የቂን ይኖራችሁ በአላሁ ሱብሓነሁ ወተዓላ ምን ይኖራችሁ? ተስፋ አትቁረጡ። በቃ ተስፋ አትቁረጡ። ሁሌም አለን በሉ። በቃ ሁሌም። ሌላ ማስተላለፍ የምፈልገው ነገር ምንድነው? እኔ እዚህ ጋር ቁርአን የመቅራት ትሩፋታችንን ማወቅ አለብን። ቁርአን አይገራንም ለምትሉት ማለት ነው። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም ምን ተባሉ? በአላሁ ሱብሓነሁ ወተዓላ ወረቲል ቁርአነ ተርቲላ ተባለ። ቁርአንንም በዝግታ ማንበብን አንብብ አላቸው ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው አላሁ ሱብሓነሁ ወተዓላ። እና ቁርአንን ገር ነው። ያው ሁላችንም በቁርአን ላይ ከምንተሳሰር ባሮች መካከል ያድርገን። ቁርአን ገር ነው። እመኑ ሁሌም። በቃ እኛንን አይገባንም ስንል ማይገባን ማለት ነው ቁርአን። ይህንን ማወቅ አለብን። እኔ ያው ብዙ እንዳልናገር ሰዓት የለም። ኡስታዝ ኢሳ ከአንተ ብዙ ነገር እንጠብቃለን። እስቲ አንድ ደስ የምልህ ከቁርአን አያ ውስጥ ልብ አንተ የምትወደውን ለወንድሞቻችን ትንሽ ቀራለን።
أعوذ بالله من الشيطان الرجيم. إن يوم الفصل ميقاتهم أجمعين يوم لا يغني مولى عن مولى شيئا ولا هم ينصرون إلا من رحم الله إنه هو العزيز الرحيم. إن شجرة الزقوم طعام الأثيم كالمهل يغلي في البطون كغلي الحميم خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم ذك إنك أنت العزيز الكريم. إن هذا ما كنتم به تمترون. إن المتقين في مقام أمين. إن المتقين في مقام أمين في جنات وعيون يلبسون من سندس وإستبرق متقابلين كذلك وزوجناهم بحور عين يدعون فيها بكل فاكهة آمنين لا يذوقون فيها الموت إلا الموتة الأولى ووقاهم عذاب الجحيم فضلا من ربك ذلك هو الفوز العظيم. فإنما يسرناه بلسانك لعلهم يتذكرون فارتقب إنهم مرتقبون. አላሁ አክበር። ማነው ሻሃዳ ማዕዝ የፈለገው? እስቲ ኢሳ ጋም ይካየኛል ኢንሻላህ። ሻሃዳ ማዕዝ የፈለገውን ሰው ስሙን ማን ልበል? እንዴት ላስገባ? አስገባ